መኝታ ቤት ይግሉ አለ እሷ ጋር ደግሞ ይግሉ መኝታ ቤት የለም በገቢ እሱ ይበልጣታል በገቢ የሷ ዝቅተኛ ነው ሚል ውሳኔ እናትም የልጄም ደስታ ባይ ምክንያቱም በኔ ጥፋት እሷንም የጎዳዋ ተክል የተሰማኝና በቃ እንደ ድሯችን ከልጆቼ ጋር በቃ ደስታ የሚመለስልኝ ምኞቴ ይሄ ነው። ይህንን ቪዲዮ ከማየታችሁ በፊት አንድ ነገር ላሳስባችሁ ልባችሁ እንዲሰበር ህሊናችሁ በቁጭት እንዲቃጠል ካልፈለጋችሁ አሁኑኑ ዝጉት። ምክንያቱም ዛሬ የምንነግራችሁ ታሪክ ሰብአዊነት ተረግጦ ፍትህ በገንዘብ ተገዝታ አንዲት እናት በቁሟ የሞተችበትን አሰቃቂ እውነት ነው። የአፍታ ዜና ቤተሰቦች ዛሬ ፍትህ በአደባባይ ተገፍታ የእናትነትን ቅዱስ ፍቅር በቪላ ቤትና በባንክ ደብተር ተመዝኖ ቀላል ነህ ተብሎ በጭካኔ ተጥሏል። ሶስና ግርማዬ ለ7 ዓመታት የገነባችው ትዳር ያሳደገችው ተስፋ ዛሬ በገንዘብ መጋዝ ተቆርጦ ከልጇ አንጀት ተነጥላለች። አሁን ደግሞ ነገሩን ይበልጥ አሳዛኝና አስደንጋጭ የሚያደርገው ሌላ ጉድ ወጥቷል። ማህበራዊ ሚዲያው በጆሲ ዙሪያ በሚወሩ ዘግናኝ ወሬዎች እየተናወጠ ይገኛል። ጆሲ የገንዘብ ጉልበቱን ተጠቅሞ ፍትህን ማዛባቱ ብቻ ሳይሆን ከጀርባው ያለው ማንነትና የሚያደርገው ድርጊት ሰው እንዴት እንዲህ ይጨክናል የሚያስብል ነው። ብዙዎች ጆሲ የልጁን የወደፊት ህይወት ለበቀል እየተጠቀመበት ነው እያሉ በቁጭት እየጮሁ ነው። ለመሆኑ የሰው ልጅ መጨከን የሚችለው እስከ ድረስ ነው? አንዲት እናት ደሃነሽ ተብላ ልጇን በአይኗ እያየችው እንደ እንግዳ እንድትቆጠር ሲፈረድባት የህግ አምላክ የት ነበር? ጆሲ በማህበራዊ ሚዲያ ላይ እየተሰራጨበት ያለው ያ አስደንጋጭ እውነት ምንድነው? ይህንን ቪዲዮ እስከመጨረሻው ስትከታተሉ ደማችሁ ይፈላል፣ ህሊናችሁ ይጮሃል። ሶስና ዛሬ ልጇን የተነጠቀችው ድሃ ስለሆነች ብቻ ነው። ገንዘብ የእናትን ሽታ መግዛት ይችላል? የአንዲት እናት ሰቆቃ የጆሲን ድብቅ ማንነትና የፍትህ መቃብር ወደ ሆነው ወደዚህ አስደንጋጭ የታሪክ ዝርዝር አብረን እንለፍ። እናት ተብዬ መሸለም ያለብኝ እናት ነኝ። ምክንያቱም ብቻዬን ነው ልጆቼን ያሳደግኳቸው ስቄ ማንም ችግሬን አጥተውት አያውቅም። ችግሬን ማላሳይ ሴት ነኝ ነው የሚያቀኝ ያቀኛል። በዙሪያ ያለው ብዙ ስራ ነው የምሰራው፣ ብዙ ስራ ሰርቼ ልጆቼ ምንም ማሳጣት ማልፈልግ ሴት ነኝ። ለዛን ነገር ቢሆን እኮ አጠገቡ አይገኙም። ባይዘወይ በቃ እኔ ነኝ እኔ የልጅ አባት ነው። ዝም አይደለም አንድ ነገር ቢሆን ዝም አይደለም። ልጄ እኮ ነው እሱ ጋር ያለው ደሜ እኮ 7 ዓመታት 2555 ቀናት ሶስናና ጆሲ አብረው ሲኖሩ ይህ ሁሉ ዘመን በክህደት ገደል ውስጥ ይወድቃል ብላ ሶስና ለአፍታም አስባ አታውቅም ነበር። የገነባችው የፍቅር ግንብ በእምነት ያነጸችው ቤቷ በድንገት ተናደ። ያ ለዓመታት አፈቅርሻለሁ ሲላት የነበረው አንደበት ዛሬ የመርዝ ቃላትን እየተፋ በፍርድ ቤት ፊት ቆመ ትላለች። ሶስና ለፍቅሯ የሰጠችው ወጣትነቷ ጉልበቷና ሙሉ ማንነቷ ዛሬ በክህደት ጩቤ ተወግቶ ደም እየፈሰሰ ነው። ይህ ተራ መለያየት አይደለም። የአንድን ንጹህ ሰው ህይወት በቀጥታ ገደል ውስጥ የመጨመር ያህል የጨካኝ ድርጊት ነው። ያ ሁሉ የለፋችለት ትዳር፣ ያ ሁሉ የተጋራችው ጣፋጭ ህይወት በአንድ ጀንበር ወደ መራራ ሀዘን ተቀየረ። ክህደቱ የደረሰው ካልጠበቀችውና ካመነችው ሰው መሆኑ ደግሞ ቁስሉን የማይሽረው ሆኖባታል። ፍርድ ቤቱ የሰጠው ውሳኔ ግን መላውን ህዝብ ያስቆጣ፣ ሰማይና ምድርን የሚያስለቅስ ነበር። አባትየው ቪላ አለው፣ ባንክ ቤት ያለው ገንዘብ ይበልጣል፣ መኪና አለው የሚሉ ደረቅ ቁጥሮች ከእናት ቅዱስ አንጀት በላይ ሚዛን ደፋ። የፍትህ ሚዛኑ በገንዘብ ክምችት ተዛባ። የአንዲት እናት ለቅሶ፣ የልቧ ትርታና ለልጇ ያላት ጥልቅ ፍቅር ደሃነሽ በሚል ሰበብ ብቻ ዋጋ ቢስ ተደረገ። ፍትህ ተለወጠች። አንዲት እናት ልጇን እንዳታይ እንዳታቀፍ ሽታውን እንዳትምግ መከልከሏ ከሞት በላይ የሆነ ቅጣት ነው። ይህ በህግ ስም የተፈጸመ ታላቅ ግፍ እንጂ ሌላ ምንም ሊባል አይችልም። ህጉ የደሃ እናትን እንባ መጥረግ ሲገባው ይበልጥ እንድታለቅስ አይኑን አዞረ። ፍትህ ለሁሉ እኩል ናት የሚለው መርህ በሶስና ላይ ሲደርስ ግን መልኩን ቀይሮ የሰው ጥገኛ ሆኗል። እናትነቴን ሳይሆን ድህነቴን ነው ያየው ትላለች።
በጆሲ ዙሪያ የሚወሩት ነገሮች ሰውን በእጅጉ አስቆጥተዋል። ብዙዎች ጆሲ ይህንን ያደረገው ለልጁ አስቦ ሳይሆን ሶስናን ለመበቀልና ለማሳረር ነው ይላሉ። በማህበራዊ ሚዲያ የሚሰራጩ መረጃዎች እንደሚያሳዩት ጆሲ የሀብት ጉልበቱን ተጠቅሞ የሶስናን ድምጽ ለማጥፋትና እናትነቷን ለማርከስ ያልፈነቀለው ድንጋይ የለም። ይህ እንዴት ያለ ጭካኔ ነው! የገዛ ልጁን እናት ደሃንሽ ብሎ በአደባባይ ማዋረድና እናትነቷን በገንዘብ መመንዘር የትኛው ህሊና የሚቀበለው ነው? የዚህ ሁሉ ግፍ ሰለባ ግን ሶስና ብቻ አይደለችም፣ ያ ምንም የማያውቀው ህፃን ልጅ እንጂ። አንድን ህፃን እናቱ ጉያ ነጥቆ ለቁሳቁስ አሳልፎ መስጠት ህፃኑን በህይወት እያለ እንደ መቅበር ይቆጠራል። ነገ ይህ ልጅ ሲያድግ እናቱን ያጣው በገንዘብ መሆኑን ሲረዳ የሚሰማው ስሜት ምን ሊሆን ይችላል? ጆሲ የገንዘብ ጉልበቱን ተጠቅሞ ልጁን የእልህ መወጫ ማድረጉ በልጁ ስነ ልቦና ላይ የማይሽር እናም ዘላቂ የሆነ ጥቁር ጠባሳ ጥሏል። ይህ ልጅ ነገ ለሰው ልጅ ፍቅር ሳይሆን ለገንዘብ ግምት የሚሰጥ ጨካኝ ሰው ሆኖ እንዲያድግ እየተገፋ ነው። ይህ ትውልድን የመግደል ያህል የሚከብድ ወንጀል ነው። ህፃኑ ነገ ለምን እናቴን ነጠቁኝ ብሎ ሲጠይቅ ህጉም ሆነ አባቱ የሚሰጡት መልስ ደሃ ስለነበረች የሚል ከሆነ ያ ልጅ በፍትህና በሰው ልጅነት ላይ ያለውን እምነት ያጣል። ዛሬ ሶስና በአደባባይ ስታለቅስ ድምጿ የደረቀባቸውን ሀብታሞች ጉልበት ተረግጠው ልጆቻቸውን የተነጠቁ በሺዎች የሚቆጠሩ እናቶች ወክላ ነው። እሷ የምታፈሰው እንባ እያንዳንዱን የፍትህ ስርዓት ክፍተት የሚወቅስ መርዶ ነው። ለደሃ ቦታ አላት የላትም የሚለው ጥያቄ በአየር ላይ ተንጠልጥሎ ቀርቷል። ሶስና ዛሬ ብቻዋን አይደለችም። የአፍታ ዜና ቤተሰቦችና የሰው ልጅ ህሊና ያለው ሁሉ ከጎኗ ይቆማል። ይህንን ግፍ ዝም ብሎ ማየት ለግፉ ተባባሪ መሆን ነው። የእናትነትን ፍቅር ከሰማይ በታች ማንም ሊገዛው የማይችል ትልቅ ሀብት ሆኖ ሳለ በምድር ላይ በገንዘብ ሲለወጥ ማየት ታላቅ ውርደት ነው። ይህ ግፍ በሶስና ላይ ቆሞ አይቀጥልም። ነገ የእናንተም እህት ወይም ሴት ልጅ ላይ ሊደርስ ይችላል። እናንተስ ምን ትላላችሁ? የጆሲ ድርጊትና የፍርድ ቤቱ ውሳኔ ትክክል ነው ወይስ የገንዘብ ጉልበት ፍትህን ቀብሮታል? ሀሳባችሁን በኮሜንት አጋሩን። ለፍትህ መቆም የሁላችንም ድርሻ ነው። ለቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አፍታ ዜና እውነቱን ማውጣቱን ይቀጥላል። እስከምንገናኝ ሰላም ቆዩ።